አብርሃም የብዙዎች አባት የሆነበት ምስጢር ምንድነው? እምነት። የሉቃስ ወንጌል ምዕራፍ 1 ቁጥር 8 አነባል እግዚአብሔርን ቃል ይላል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶአልና አትፍራ። አሜን ይባላል። ሚስትም ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታም ፊት ታላቅ ይሆናልና። የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ቁጥር 5 ይላል፣ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማን ፊት? ጻድቃን ነበሩ። ከዚያስ ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። ጌታ ይባረክ። በዚህ ክፍል ላይ የምናየው አንድ ፖይንት አለ። ይህ ፖይንት ምንድን ነው? ስፔሻሊ ሐኪሙ ሉቃስ በጣም ዲፕ ጠለቅ ብሎ የሚናገረው ፖይንት ነው። ሉቃስ ሐኪም ስለሆነ በጣም በደንብ ዲፕ ገብቶ ይጽፋል። ታሪኩን በደንብ ያብራራዋል። የተባረክ እዚህ ክፍል ላይ በሄሮድስ ዘመን ከአብያ ክፍል የሆነ አንድ ካህን ነበር ይላል። ስለዚያ ካህን ይናገራል። ያ ካህን ማን ነው? ዘካርያስ ይባላል። ሚስቱ ኤልሳቤጥ ነች። እነዚህ ሁለቱም ሰዎች በዕድሜያቸው በጣም ብለዋል፣ አርጅተዋል። ዘካርያስ ነው የእግዚአብሔር አገልጋይ ነው። ዘካርያስ ለብዙ ዓመታቶች የእግዚአብሔር ሕዝብ እያገለገለ ሕዝብ እየጠቀመ እያለ በቤቱ ግን ለብዙ ዓመት ችግር ነበር። ለብዙ ዓመታት ይታያችሁ ዘካርያስ እንዲሁም ኤልሳቤጥ በዕድሜያቸው በጣም ሄዷል። ምናልባት ዕድሜያቸው ለ80 ምናምን ዓመት ይሆናል ዕድሜያቸው። እስከዚያን ጊዜ አንድም ልጅ አልነበራቸው። ምናልባት ከተጋቡ ምናልባት 40-50 ዓመት ይሆናቸዋል። ግን አንድም ልጅ አልነበራቸው። መጽሐፍ ቅዱስ ስለ ሁለቱ መሰክርላቸዋል። በእግዚአብሔር ፊት ጻድቃን ነበሩ ይላል። ያለ ነቀፋ ይሄዱ ነበር። መውጣታቸው መግባታቸው በምን ነበር? በጽድቅ በቅድስና እግዚአብሔር የሚፈሩ ሰዎች ነበሩ። አንዳንድ ጊዜ በጽድቅ እየኖራችሁ ጌታ እያስከበራችሁ በእናንተ ላይ ግን የሚበረታ መከራ አለ። አንዳንድ ጊዜ የተቋጠረ ቋጠሮ ይቆያል ብዙ ጊዜ ሳይፈታ። እኔ ጌታን እያገለገልኩኝ በጽድቅ እየኖርኩኝ በቅድስና እየኖርኩኝ ለምንድነው መከራ ይበዛብኝ ለሚል ሰው እግዚአብሔር መጥቶላችኋል። ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ። በማን ፊት? ብዙ ሰው ጻድቅ ለመምሰል የሚፈልገው በሰው ፊት ነው። ብዙ ሰው ገና ወደ ቸርቿ ቀረብ ሲል አካል ይቀየራል። ውጭስ እንደፈለገው ሁልጊዜ በእግዚአብሔር ፊት መኖር እሱ ሕይወት ያስገኛል። መውጣት በእግዚአብሔር ፊት
በእግዚአብሔር ፊት ስታገለግል በእግዚአብሔር ፊት ከሆነ ሕይወት የደመቀ እየለመለመ ይሄዳል። ብራዘር ባይዘው ስለዘመርክ ዝም ብሎ ልምላሜ የለም። ልምላሜ ያለው ከግንዱ ጋር መጣበቅ ነው። አሜን ነው ወይ? አሜን ነው ወይ? አንድ ተክል ውሃ ካላገኘ ይበቅላል? ያድጋል? ፍሬ ያፈራል ወይ? በፍጹም። እግዚአብሔር ወደ አብርሃም መጣና እንደዚህ ያለው ምዕራፍ 17 ላይ አብርሃም ሆይ በፊቴ ምን በል ተመላለስ ፍጹምም ሁን ያን ጊዜ ያደርግልሃለሁ አለው። እጅ ነሳና እስኪ ስንቶቻችሁ ከእግዚአብሔር እንዲሆንላችሁ ትፈልጋላችሁ? እንዲደረግላችሁ? እንግዲያውስ በፊቱ ወክ አድርጉ። በማን ፊት? ለመቀባት መገኘት አለብህ። ለቃሉ መገኘት አለብህ። ለህልውናው መገኘት፣ መናፈቅ፣ መራብ አለብህ። እኔ ብዙ ቦታ ታገለግል እዚህ ኢትዮጵያ ከኢትዮጵያሞች ብዙ ቦታ አገልግያለሁና ብዙ ሰዎች ገጥሞኝ አንዳንድ ሰዎች በተኮፈሰ መንፈስ ወጥቶ ይሰማል። የለም ያልፋል። ደግሞ አንዳንድ አሉ ጌታ ይባረክ ገና ከቤት ሲመጡ ጌታ ያገኘኛል እፈወሳለሁ መጥተው ያገኛቸዋል። ማመን ያለብህ ቤት ነው። ገና ስትነሳ አምነና ያገኛል። አይታችኋል ወይ? ኢየሱስን የሚያጋፋው ብዙ ህዝብ አለ። በግራ በቀኝ የሚያጋፋ ብዙ ህዝብ አለ። አንድ ሴት ግን ስለ ኢየሱስ ወሬ ሰማች። ምን የሚል? በነፃ ይፈውሳል፣ ያለ ወረፋ ይፈውሳል፣ ያለ ካድ ይፈውሳል የሚል ሰማች። ይኸውላችሁ በሰማች ሰዓት አመነች። ጩሁና አሜን በል። ካመንክ እመን በኢየሱስ። መጽሐፍ እንደዚህ አለ ሮሜ 17 ላይ ምን አለ? እምነት ከመስማት ነው፣ መስማትም ከእግዚአብሔር የምትሰማው ወይ ያድናል ወይ ያጠፋል። ይቺ ሴት ግን ለብዙ ዓመታት ገንዘቧን አባክናለች። በቃ የንግድ ባንክ ነሽ፣ አቢሲኒያ ባንክ፣ ምን ባንክ የቀረ የለም። ግን ሁሉ ዜሮ፣ ሁሉ ባዶ። ለነገ የምታከምበት ለነገ እያለች እኔም ሲበሉ ልጆቼም የኔና የኔ ነገር ሁሉ በእግዚአብሔር እጅ ላይ ነው። ሄይ ራሃታ ነግራቸዋለሁ። እኔም ቤቴም ትዳሬም ይሄም ራእይ በሱ እጅ ላይ ነው። በሱ እጅ ላይ ነው። በማንም እጅ አይደለም፣ በሱ እጅ ላይ ነው። እባክህ እኔ በልስ ባካችሁ ያለሁት በእግዚአብሔር እጅ ላይ ነው። እኔ በሰው እጅ ላይ አይደለሁም ሲበሉ ይኸውላችሁ እስራኤላውያን ከግብፅ ወጥተዋል። ዮርዳኖስ መሻገር አለባቸው። ሊሻገሩ የሆነ እርምጃ ቀርቷቸው እግዚአብሔር ለሙሴ መጥቶ እንዲህ አለው። ሙሴ አለው አቤት። መኖሪያ የማን አምላክ? የዘላለም አምላክ እግዚአብሔር ነው። አሜን። ማርና ወተት የምታፈስዋ አይደለችም። እግዚአብሔር ከነዓን ማለፊያ ነው። ሄሎ ከነዓን ምንድን ነው? ማለፊያ ነው። እግዚአብሔር ከነዓን ማለት የዘላለም ክንዶች በታች ናት። የማን ክንድ? የዘላለም ክንድ፣ የማይደክም ክንድ፣ የማይሰወር ክንድ። ታታካ ደከመኝ የማይል ክንድ፣ አቃተኝ የማይል ክንድ ካንተ በታች ናቸውና አትወድቅም በኢየሱስ ስም። ከተመካ በእሱ ተመካ። መጽሐፍ እንደዚህ አለ፣ የሚመካ ቢኖር በእግዚአብሔር እና እሺ ያቺ ሴት ገና ሰምታ ገና ከቤቷ አምና ወጣች። ስሙ ባይዘው ብዙ ሰው የሚያምነው መጥቶ ነው አይቶ የሚያምነው ሳጣይ በመስማት ብቻ አመነች። አቤት እምነት! ሰምታ አመነች። ምን ብላ አመነች? የልብሱን ጫፍ እንደምንም ምን ብነቃ ይሄም ላይ ክሬዚ እኮ እብደት እኮ ነው። እጁን ጭኖ አለ ምክራችሁ ዛሬ እኮ እጁ ጭኖ እኮ ራሱ የለም። አሁን እኮ እግርም ጭምር ነው የምትፈልገው። ብዙ ሰው ከእጅማ እግር ጭምር
እሷ ግን የልብሱ ምን እንደው ጫፍ ብነካ እንኳን አቤት እምነት ይሄ ግብ ያገኛችሁ ፒላታኮስ ሰማይ ያለ እምነት ጌታን አችልም ማሰራት ያለ እምነት አችልም ማንቀሳቀስ። እኔ ሳስብ ለምን ይመስላችኋል የልብሱን ጫፍ ያለችው? ከአንጻር ነው። እንደነ ጴጥሮስ ተገፋፍታ መቅረብ አችልም። እድሜዋ ሄዷል፣ አቅሟ ተሟጧል፣ ስጋዋ አልቋል፣ ደርቃለች፣ ጠውልጋለች፣ አቅም የላትም። ይታያችሁ ባይዘው 12 ዓመት ሙሉ ደም ይፈሰው ሰው አስቢ መልኩ ምን ይመስላል? እንዴት ነው? ሰላም እንዴት ነው? ከባድ ነው። እኔ እንደውም ቆማራት ታመም እንደውም ሳስብ ከቤቷ ኢየሱስ ጋር ሲያመጣት እምነቷ አቅሟ አይደለም። እንደምንም ብዬ ያለችበት ኬስ ይሄ ነው። እኔ የመጋፋት አቅም የለኝም፣ ግን በእምነት ነቀዋለሁ። አራቤን ነው ወይ? ገንዘብ የለም፣ ዕውቀትም የለ፣ ሰው የለም። ነገር ግን ካመንክ ታገኘዋለህ፣ ካመንክ ትነቀዋለህ፣ ካመንክ ትፈወሳለህ፣ ካመንክ ትሻገራለህ። አምና ሄደች በቤቷ አምና ያመነችውን በተግባር እዛ አደረገች። ህዝብ በትንሹ ባለፈው ስናገር ነበር። ኢየሱስ በሚንቀሳቀስበት ስፍራ በትንሹ 5000 ህዝብ ይከተለው። የሚያጋፋው ብዙ ህዝብ እያለ ግን የሚገርማችሁ ነገር ይህቺ ሴት የልብሱን ጫፍ እንደምን ብላ ሄዳ ንክስ ታደርገው ወዲያውኑ ይላል። መቼ ወዲያውኑ ይላል። ከእሱ ወደ እሷ የፈውስ ኃይል አለፈ ይላል። ምን አለፈ? ኃይል። ካመንክ የምትቀበለው ኃይል አለ፣ የምትቀበለው ፈውስ አለ፣ የምትቀበለው መፈታት አለ። ለሚያምን ስንት ይቻላል? ሁሉ። ወዲያውኑ ፈውስ አገኛት። ወዲያውኑ የደሟ ምንጭ ደረቀ ይላል። አሜን ነው ወይ? ዛሬ የአንድ ሰው ይደርቃል። የመከራ ምንጭ ይደርቃል። የችግር ምንጭ ይደርቃል። የመከራ ምንጭ ይደርቃል በኢየሱስ ስም። ኢየሱስ እንደዚህ አለ፣ የነካኝ ማን ነው? ነቢዩስ እንዴት እንደስላለ የሚያጋፋስ እንደስብያል። አይ ከኔ ኃይል ወጥቷል አለ። ይኸውልህ አምነህ ስትጸልይ ከሰማይ የሚመጣልህ ክብር አለ። አምነህ ስታንኳኳ፣ አምነህ ስትጮህ ከሰማይ የሚያገኘህ ኃይል አለ፣ ቅባት አለ፣ መንፈስ አለ፣ ጸጋ አለ፣ ኃይል አለ። ያለ እምነት የሚደረጉ ማንኛውም እንቅስቃሴዎች ውጤታቸው ዜሮ ነው። ኃይል ከኔ ወጥቷል አለ ኢየሱስ። ፓራካ የነካኝ ኦ ማይ ጋድ የነካኝ ሰው አለ። ከመንፈሱ ከልቡ አምኖ የነካኝ ሰው አለ። በዚያም ዘመን ኢየሱስን የሚያጋፋው አለ፣ የሚነካው አለ። ያጋፋ ሁሉ አይፈወስም። ይሰማል ወይ? የቀደመ ሁሉ አይፈወስም። የሚፈወሰው የሚያምን ሰው ብቻ ነው። እባክህ ጩና እኔ መልስ ባካችሁ አምናለሁ። ጌታ ሆይ ስበሉ፣ ጌታ ሆይ ስበሉ። አለማመኔን ዳኝ። ጌታ ሆይ እንድወድህና እንዳምንህ በፍጹም ልቤ እንዳምንህ እንድከተልህ እርዳኝ ሲበሉ የነካኝ ሰው አለ አለ ኢየሱስ። ሴትየዋም የተደረገላት ስላወቀች እየተንቀጠቀጠች እየፈራች በእግሩ ስር ተደፋች። በማን ፊት? በማን ፊት ባካችሁ? ከተደፋ በእሱ ፊት ተደፋ። ያነሳል፣ ይደግፋል፣ ያበረታል፣ ያጽናናሃል፣ ያቆመሃል፣ ያጸናሃል፣ ያጽናናሃል፣ ያበረታሃል፣ ያሻግረሃል፣ ይቀባሃል፣ ይሾመሃል፣ ያለመልመሃል። ኧረ ኢየሱስ ጌታ ኦሳካታ ኢየሱስ ጌታ በኢየሱስ እግር ፊት ተደፋች። የነካሁ እኔ ነኝ አለች። እኔ ነኝ አምኜ ፈውስ አገኘው። እኔ ነኝ ልጄ አላት። እምነትሽ አድኖሻል።
ሻላሞስ ይኸውላችሁ ለብዙ ዓመታት ሰዎች አይፈልጓትም። ሰዎች ይቆርቋታል። ለምን? ትሸታለች። ከሰው ተገላለች። ከማህበረሰቡ ተገላለች። ኢየሱስ ግን ገላገላት። ዛሬ የሚገላገል ሰው አለ። ዛሬ የሚገላገል ሰው አለ። ዛሬ ነፃ የሚወጣ ሰው አለ። ዛሬ የሚፈወስ ሰው አለ። ዛሬ የሚቀባ ሰው አለ። ዛሬ የሚወጣ ሰው አለ። ካመን ይባላል። አረ ኢየሱስ ጌታ ነው። ሃሌሉያ። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም በፍጹም። አብርሃም የብዙዎች አባት የሆነበት ምስጢር አንድና አንድ ምንድነው? እምነት። እሺ ወደቅድሞ ሐሳብ ልምጣ። ሁለቱም በእድሜያቸው አርጅተው ነበር ይላል። በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ፊት ጻድቃን ነበሩ። መውጣታቸው መግባታቸው በእግዚአብሔር ፊት ነበረ። ይኸውላችሁ እኛ እኮ ዛሬ የቤት ኪራይ የምንከፍለው ስናጣ ነው የምንበሳጨው አለ የምናጎበርበው። ስሙን የእግዚአብሔር ሰው ካህኑ ዘካርያስ ግን አንድም ቀን ሳያኮርፍ አንድም ቀን ሳይበሳጭ እኔ እያገለገልኩ ለምንሽ አልሰጠኝም ሳይል እቤቱ እኮ የሚጮህ ችግር አለ፣ የሚጮህ መከራ አለ፣ የሚጮህ ወጀብ አለ። ግን ወጀቡ ሳይበግረው ችግሩ ሳይበግረው የሚስቱ ኤልሳቤጥ መካን መሆን ሳይበግረው ችግሩን አልፎ ወደ ቤተ መቅደስ እየመጣ ለሕዝቡ ያገለግል ነበረ። ለሕዝቡ ያጥን ነበረ። የክህነት ሥርዓት ይፈጽም ነበረ። ይኸውላችሁ በስፍራው ሆኖ ባለበት ሰዓት ግን እግዚአብሔር መልአክ ላከለት። ሄላ ማሳካታ የብዙ ዓመት ጥያቄ የሚመልስ መልአክ ደብዳቤ ይዞ መጣ። ከሰማይ ሰማያት መልአክ ይዞ መጣ። ይኸውላችሁ ጌታን በፍጹም ልባቸው በፍጹም ነፍሳቸው ለሚወዱና እሱም ብቻ ፈጽመው ልክ እንደ ካሌብ አሜን ነው ወይ ለሚከተሉ ሰዎች እግዚአብሔር ይመጣላቸዋል። ዘካርያስ በዕጣ ክፍሉ ዝንፍ ሳይል እያገለገለ በታማኝነት እያገለገለ ባለበት ሰዓት ገብርኤል መጣ። ገብርኤል መልእክተኛ ነው። ደብዳቤ ይዞ ይመጣል። የመጨረሻ ማህተም ያለበት ደብዳቤ ይዞ ይመጣል። አይቶ የማያውቀውን ነገር መስማት ጀመረ። ልክ እንዳየው ደነገጠ፣ ፈራ ዘካርያስ። ገብርኤል እንደዚህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ኤልሳቤጥ ልጅን ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። ለጠበቁ ሰዎች መልስ መጥቷል። ለብዙ ዓመት ወደ ግራም ወደ ቀኝም ሳይሉ ጌታን ብቻ በመተማመን ለጠበቁ ሰዎች እግዚአብሔር መጥቶላቸዋል። በነቀፌታ ለተሞሉ ሰዎች፣ በነቀፌታ በስድብ በትችት ለተሞሉ ሰዎች፣ ለጠገቡ ሰዎች እግዚአብሔር መጥቶላቸዋል። ሊፈርድላቸው ጌታ መጥቷል። ጣልቃ ሊገባ ጌታ መጥቷል። ሊፈታ ጌታ መጥቷል። ሊፈውስ ጌታ መጥቷል። አለ ኢየሱስ ጌታ ኢላማሳካታታ ምንም እንኳን ወጀቡ ቢበዛም ችግሩ ቢበዛም እድሜ ቢቆጠር እንኳን ጊዜያቶች ዓመታቶች ቢቆጠሩ እንኳን እግዚአብሔር ግን ዘንበል ይላቸዋል። ወንድሜ ምን ላይ ያለው? እህቴ ምን ላይ ያለችው? ጌታን ብቻ ጠብቂው፣ በሱም ብቻ ታመኚ፣ እሱም ብቻ ተስፋ አድርጊው። እግዚአብሔር ዘንበል ይላቸዋል። ጌታ ይፈርድላቸዋል።
አላባራቦስ ይኸውላችሁ ከካህኑ ዘካርያስና ከሚስቱ ኤልሳቤጥ በጣም የሚገርም ወደ 4-5 ኳሊቲዎች አሉ። የመጀመሪያው ኳሊቲ ያለ ነቀፋ ይኖር ነበር። ሁለተኛው በእግዚአብሔር ፊት ጻድቃን ነበሩ። ሶስተኛው ካህኑ ዘካርያስ በእግዚአብሔር ፊት ያገለግል ነበር። እግዚአብሔር ባሰማራው ባስቀመጠው ስፍራ ግራቀኝ ሳይል ሌላ ነገር ሳያይ ያገለግል ነበር። እጅ ነሳ ምስቅልቅልቅልቅል ባለ ህይወት ውስጥ መከራ፣ ወጀብ፣ ጭንቀት የበዛባችሁ እስከ መቼ አምላኬ ሆይ አትፈርድም ወይ አታየኝም ወይ ወደ ህይወቴ አትመጣም ወይ ወደ ጓዳዬ ወደ ቤቴ ወደ ትዳሬ ወደ ጤንነቴ አትመጣም ወይ ለሚል ሰው ዛሬ ይቀበላል። ዛሬ የእናንተ ቀን ነው። ዛሬ የእናንተ ቀን ነው። ዛሬ የእናንተ ቀን ነው። ዛሬ የሚፈታ ሰው አለ። ፈጽሞ ሳትያዙ የሚፈታ ሰው አለ። የሚፈታ ሰው አለ። የሚፈታ ሰው አለ። እግዚአብሔር ጣልቃ ገብቶ ነፃ የሚያወጣው ሰው አለ። እግዚአብሔር ጣልቃ ገብቶ ነፃ የሚያወጣው የሚቤዠው የሚፈውሰው ሰው አለ። አሜን 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 ይባላል። ሻባባባባባባባባስ ሁላችን ቆመን እንጸልያለን። ጸሎት ተሰምቷል። ለብዙ ዓመት የጸለይሽበት ጸሎት ተሰምቷል። ለብዙ ዓመታቶች የጸለያችሁበት ጸሎት ተሰምቷል። ዛሬ የሚፈታ ሰው ያለው፣ የሚፈወስ ሰው ያለው፣ የሚቀበል ሰው ያለው፣ ነፃ የሚወጣ ሰው ያለው፣ የሚፈወስ ሰው ያለው፣ የሚጽናና ሰው ያለው፣ የሚዳሰስ ሰው ያለው፣ የሚሻገር ሰው ያለው፣ የሚወጣ ሰው ያለው፣ የሚቀባ ሰው ያለው፣ የሚሾም ሰው ያለው ኃይል መጣ። የሚገርም እሳት ስትቀባ ያለው ላቶ ሰፓ የባዘቀታ አላማናለለ ሰባናሞ ኢሳት ያሳከረ ያቀበለበ መጥቷል። ሃሌሉያ ሃላባራቦ እጅ ነው የሚያዘናኝ የልቤን እንባ እጅ ነው ስብራቴ እጅ ነው የሚያዝስም የልቤን እንባ እጅ ነው ደስታ ላባናባት ቤት ስገባ ይፈውስ ይዳስ እጆች እነሱ ይፈውስ ይዳሰኝ እጅ